ሰላም እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ በሌላ ቪዲዮ ተመልሼ መጥቻለሁ። እንደዚህ ቆንጆ የሆነ የሚጣፍጥ አሳምቡሳ በቤታችን መስራት እንችላለን። በእውነት እጅግ በጣም የሚጣፍጥ ነው። ተወዱታላችሁ። ቪዲዮውን እስከመጨረሻ ተከታተሉት። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንደዚህ ቆንጆ የሆነ አሳምቡሳ አሰራር አሳያችኋለሁ። በጣም የሚጣፍጥ ወደ ዝግጅቱ እንደዚህ አሁን እንደምታዩት ነው። በጣም ያምራል። በእውነት ለመስራት ያዘጋጀሁት እንደዚህ ምስር ቀቅያለሁ። አንድ ራስ ሽንኩርት፣ ተለቅ ያለ ቀይ ሽንኩርት፣ ቃሪያዎች፣ ነጭ ሽንኩርት፣ ሌሎቹን ደግሞ የምጠቀማቸውን ግብአቶች እየሰራው አሳያችኋለሁኝ። አሁን እንደዚህ ሽንኩርቴን ከከተፍኩኝ በኋላ በመጥበሻ አድርጌ እጠብሰዋለሁ። ትንሽ በሰል እንዳለልኝ ነጭ ሽንኩርቱን አብሬ ጨምረዋለሁኝ። በመቀጠል የበሰለውን ምስር እንደዚህ እጨምረዋለሁ። ምስሩን በጣም አታብስሉት። እንደዚህ ጥርስ ያዝ ሲያደርግ ነው አሳምቡሳ የሚሰራው እና አታብስሉት በጣም ገና ስለሚጠበስም። በመቀጠል የሚበቃኝን ያህል የጨው መጠን ጨምራለሁኝ። በጣም በቀላል መንገድ አሳምቡሳን ጤናማ በሆነ አሰራር ቤት ውስጥ እንሰራለን። እንደዚህ ፐርስሊን አረግበታለሁ። የድንብላል ቅጠል ደረቁ እርጥቡ ካላችሁ እናንተ እርጥቡንም መጠቀም ትችላላችሁ። እኔ እርጥቡ የለኝም። እንደዚህ ደረቁ ነው የተጠቀምኩት። በመቀጠል እንደዚህ 3 አይነት ቃሪያ ከትፍ ያለሁኝ። ያጣፍጠዋል በጣም። ይሄ ትልልቁ ቃሪያ በተለይ በጣም ነው የሚያጣፍጠው። ያው አረንጓዴውን ቃሪያ ደግሞ ትንሽ ጣዕሙን ቀየር አድርጎ እንዲያቃጥል ነው ያደረኩበት። እናንተ የፈለጋችሁትን መጠቀም ትችላላችሁ። አሁን እንደዚህ ምስሩ በስሎልኛል። ደረቅ ያለ የሚበቃኝን ዱቄት ካደረኩኝ በኋላ ትንሽ ጨው አደርግበታለሁኝ። አሁን ዱቄቴን አቦካዋለሁ። በቃ ጨውና ውሃ ዱቄት ነው በቃ የሚያስፈልገው። ከዛን ትንሽ የዘይት ብቻ ነው ጠብ የምናደርገው። የውሃ መጠናችንን እያየን በደረቅም መለስለስም የለበትም። በመካከለኛ አቦካክ ነው የምናቦካው። አሁን እንደዚህ ዘይት እጄ ላይ ጠብ አድርጌ መልሼ ትንሽ አቦካዋለሁኝ። አሁን የምሰራበት ምጣፍ ላይ አደርግና እንደዚህ ትንሽ አሸት አደርገዋለሁ። መታሸት አለበት በደንብ። ሲታሽ ሊጡ በጣም እንደዚህ እንደምታዩት ልስልስ ብሏል። ለእጃችን የሚታዘዝ አይነት ነው። እኔ እንደዚህ በእጄና በእጄ መሀል ነው ሁሌ አሳምቡሳ ስሰራ የምመጥነው። ለምን አይመጣልኝም? ስቆራርጠው ስለማይመጣልኝ እንደዚህ ነው። እችን ዘዴ ነው በቃ የምጠቀማትና እንደዚህ በክብ ክቡ ቅርጽ አወጣለሁ። ከዚህ በፊት በአትክልት የሰራሁትን ቪዲዮዬን ከፈለጋችሁ ገብታችሁ ማየት ትችላላችሁ። አሁን እንደዚህ ዱቄትና ዘይት ጎንና ጎን አደርግና ቅድም የተድበለበለውን ዱቄት ክብ ያደረኩትን እንደዚህ ሳብ አደርገውና አንዱን ዱቄት አንዱን ዘይት እያደረግኩ እንደምታዩት እንደዚህ አጣብቃቸዋለሁ አንድ ላይ ማለት ነው። ሁሉንም በዚህ መልኩ አንድ ዘይት አንድ ዱቄት እያደረኩኝ እንደዚህ በጣም በቀላል ነው አሳምቡሳ ቤት ውስጥ የምንሰራው። አሁን ሁለቱን አንድ ላይ ዱቄትና ዘይት ያደረኩበትን አንድ ላይ ዳምጠዋለሁኝ። በቃ ይሄ ነው ማለት ነው አሳምቡሳ። በጣም በቀላል ነው ማለት ነው ቤት ውስጥ ስንሰራው። ሊጡን ከምንገዛው ከፈለግንም ብንገዛው ምንም አይደለም፣ ግን እንዲህ በቀላል ቤት ውስጥ መስራት እንችላለን። ከፈለግን እንዳሳየዋችሁ ኦቭን ውስጥ መክተት ከፈለጋችሁ እንደዛ ባትራው ላይ ታረጋላችሁ። አይ በመጥበሻ ካላችሁ ደግሞ እንዲህ ወፈር ባለ መጥበሻ ደግሞ
እንደዚህ እያገላበጥን በጣም ሳይደርቅ ለስለስ እንዳለ ይኸው አያችሁ እንዴት እንደሚለያይ እንደዚህ በቀላል። ከዛ አንድ ላይ እናደርገዋለን። ያጣበቅነውን አለያይተን መልሰን አንድ ላይ እናደርገውና እንዲለሰልስልን ፌስታል ነገር ወይ ባለክዳን ላስቲክ ሳህን ውስጥ እናደርጋለን ወይ ፕላስቲክ ውስጥ እንከተዋለን። መድረቅ የለበትም ምስሩን እስከምንጠቀልል ድረስ። ይሄው እንደምታዩት አሁን እንደዚህ የማጣብቅበትን ትንሽ ዱቄት በጠብጠዋለሁ በፉርኖ ዱቄቱ። ይሄው ቅድም ያሳየኋችሁን በትኩስ ፌስታል ውስጥ ነው ያደረኩት። አሁን እንዲህ እያወጣሁኝ እንዳይደርቅብኝ እነዛን ከፌስታል ውስጥ መውጣት የለበትም ከፕላስቲክ ውስጥ። ከደረቀ አይታዘዝልንም እንደምንፈልገው ማለት ነው። በትኩስ ሲሆን እንደዚህ እንደምታዩት ከዛን እችን ጥፍ አደርግና ከዛም ምስሬን ውስጥ ጨምረዋለሁ ማለት ነው። ያያችሁት በጣም ቀላል ማለት ነው። ከዛን ሽፍን አድርጌ ዞር ነው ማደርገው። ከዛን የቅድም የልበጠበጥኩትን ዱቄት ላዩ ላይ ቀብት አድርገዋለሁ። ከዛም በቃ ይሄው እንደምታዩት በጣም ቀላል ማለት ነው። ከዛን እንደዚህ ያደረኩ ሁሉንም ሳምቡሳዬን ደረድራለሁኝ። ይሄው እንደምታዩት ነው። ጨረስኩኝ፣ ጠቅልዬ ጨረስኩኝ። ያው በሌላም ቪዲዮ ስለሰራሁት ነው ብዙም ሰዓት ያልያዝኩባችሁ። ሌላ ሰርቻለሁኝ ገብታችሁ ይዩት። አሁን የተረፈንን ደግሞ እንደዚህ የምንፈልገውን ጠብሰን ይሄም ደግሞ ግማሹን እንደዚህ ፍርጅ በረዶ ውስጥ ቤት እናደርገውና ስንፈልግ ደግሞ እያወጣን እንጠብሳለን። አሁን ዘይቱ በጣም ሳይሞቅ በመካከለኛ ሙቀት እያለ ነው መጠበስ ያለበት። አለበለዚያ የሆነ ኩፍ የማለት ባህሪ ያመጣል። ስትጠብሱ ዘይቱ በጣም አይፍላ። ቀዝቀዝ ባለ እሳት ነው ሳምቡሳ የሚጠበሰው። በፈጠነ እሳት ስናደርገው የሆነ የሚያብጠውን ነገር አልወደውም እኔ እና እንደዚህ ለሰስ ባለ እሳት ነው ሁሌም የምጠብሰው። ከዛ ስንበላውም ከሽ እያለ በጣም የሚጣፍጥ ቴስት እንዲኖረው በዚህ መልኩ ጥበሱት። አሁን እንደዚህ ሶፍት ላይ ሁሉንም ዘይቱን ምጥጥ እንዲያደርግልኝ ሁሉንም ሳምቡሳዬን እንደዚህ አወጣዋለሁኝ። አሁን እንደምታዩት ነው። አያምርም? በጣም ቆንጆ እጅግ በጣም በእውነት ከምነግራችሁ በላይ በጣም የሚጣፍጥ ሳምቡሳ ነው። ሁላችሁም ሰርታችሁ በቤታችሁ ሞክሩት። በተለይ የእረፍት ቀናችንን ጾምም ሆነ ያለ ጾምም በተለያየ ነገር መስራት እንችላለን። ቪዲዮውን እስከ መጨረሻ ስለተከታተላችሁኝ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ሰላም ሁኑልኝ። እግዚአብሔር ፈቅዶ በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው። ሰላም ሁኑልኝ።